አውሮፓ በአጎቴ ሳምና በድብ መካከል ስቃይ ውስጥ ያለ አህጉር ሆኗል። ከሁለተኛ ዓለም ጦርነት በኋላ የአውሮፓ ሀገሮች ምሉዕነት አይሰማቸውም። ከሶቪየት ኅብረት በኋላም ከሩሲያ ይከላከልናል፣ ይጠብቀናል ብለው የሚያስቡት አሜሪካን ነው። አሜሪካ ደግሞ ሶቪየት ኅብረትን በኋላም ሩሲያን ብቻ ሳይሆን የአውሮፓን መዳከም የምትሻ ሀገር ናት። ምክንያቱም ሁልጊዜም አሜሪካ ከሁሉም በላይ መሆን ትፈልጋለች። ምናልባትም በኢኮኖሚ እየተቃረኗት ያሉት የአውሮፓ ሀገሮች እንደሆነም ትረዳለች። የአውሮፓ ሀገሮችም የአሜሪካን የበላይነት ለማስቀረት በጋራ ሆነው ዩሮን መሰረቱ። የዩሮ መመስረት ዋናው ከዶላር ጋር ያለውን ግንኙነት መቀነስ ነው። ምክንያቱም ዩሮ ከተመሰረተ በኋላ ዶላር ከዩሮ ያነሰ ግብይት አለው። አንዳንድ ጊዜም የአውሮፓ ሀገር ሸቀጦች አሜሪካ ካሉ ሸቀጦች የተሻለ ተመራጭ ናቸው ብለውም ይታሰባሉ። ነገር ግን አሁንም ቢሆን የአውሮፓ ሀገሮች ከአሜሪካ ጥገኝነት አልወጡም። ጋር የገጠመችው ዩክሬን የአውሮፓ የእሳት ፍም መያዣ ትንታጉና እያገለገለች ነው። ምክንያቱም አውሮፓውያኖች የሩሲያን ኃይል መግታት የሚፈልጉት በዩክሬን ጥፋት ውስጥ ነው። ዩክሬን ከአውሮፓ በጣም ሰፊና ጠንከር ያለ ኢኮኖሚ የነበራት ሀገር ናት። ይህች ሀገር አውሮፓውያኖች አግዘው በአሜሪካ የበላይነት የሩሲያን ግስጋሴ መግታት አለብን ብለው ያስባሉ። ነገር ግን አውሮፓውያኖች ከአሜሪካ ጥገኝነት እንዳልወጡም ይረዳሉ። አሜሪካኖች ደግሞ የሩሲያን ብቻ ሳይሆን የአውሮፓ ሀገሮችን መድከም ይፈልጋሉ። አሜሪካኖች የሚፈልጉት መላው ዓለም በእነሱ መዳፍ ስር እንዲኖር ነው። የአሜሪካ ሀያልነት እንዲቀጥል ነው። ነገር ግን ይህ አልተሳካም። አሁን አውሮፓ እየታመሰች ነው። አውሮፓ ስትታመስ አሜሪካ ግን ጤናማ ናት። ምንም እንኳ የሩሲያ ዛቻና እገጥማለሁ ባይ ቢያሳስባትም አሜሪካኖች በሩቅ ሆነው ነው የአውሮፓን ትርምስ የሚመለከቱት። ድሮንም ቢሆን አሜሪካኖች አንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት ደጃፋቸው ውስጥ አልደረሰም። አንደኛ ዓለም ጦርነትም ሁለተኛ ዓለም ጦርነትም ዋና ማዕከል የነበረው አውሮፓ ነው። አሁንም ይህን ጦርነት በአውሮፓ ውስጥ እንዲቀር አሜሪካ ትፈልጋለች። ለዚህም ነው ዩክሬንን በመርዳት አውሮፓን በማስጠንቀቅ